ሰላም ሰላም ውድና የተከበራችሁ የዩቲዩብ ተከታዮቼ ባላችሁበት ሰላም ናችሁ? ሰላም ነሽ ወይ? ሰላም ይቴ ሰላም ወንድሜ አላችሁ? ከረጅም ዓመት በኋላ ዛሬ ወደ ዩቲዩብ ተመልሻለሁ። ኦልሬዲ ስንት 4 ዓመት 3 ዓመት በላይ ደህና ናችሁ ወይ? ባላችሁበት ፎሎ ሁሉም አለ፣ ሰብስክራይብ አለ። ይኸው ዛሬ ተመልሻለሁ በአዲስ ቪዲዮ። ከአሁን በኋላ አልጠፋም። እዛኔው ወፍራም ነበርኩ፣ እንግዲህ አሁን ሰውነቴን እያያችሁ ነው። ወፍራም ሆኜ መጣሁ አይደል? ይሁን። ዛሬ እንኳን ይዤላችሁ የመጣሁት ቁም ነገር አይደለም፣ ጭንቅላቴን ፎርማት የሚያደርግ ነገር ነው። እሱም ያው ጥያቄና መልስ ጀስት ለጨዋታ ነው የምንጨዋወት። አንዴ እንግዳ ይዤላችሁ መጥቻለሁ። እስቲ ራስሽን አስተዋውቂ። ሰላም፣ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ስሜ ኪያ እባላለሁ። እሺ፣ የተረፈው ኪያ ከየት ነው? ከዱባይ። ከዱባይ። አይዋ፣ ምንድን ነው ስራሽ? እስቲ አይነገርም። እሺ፣ አንድ ጥያቄ ልጠይቅሽ። 50 ይሄ ጥያቄ ሽልማት አለው ካገኘሽ፣ ወይም የሚያስቅ ነገር ከተናገርሽ። አንቺም ጠይቀሽ። ኦኬ። ይሄ የኢትዮጵያ ብር ነው። ድርሃምም አለ። እሺ፣ የኢትዮጵያ ብር ነው። ድርሃምም አለ። ድርሃምም አለ፣ የኢትዮጵያ ብርም አለ። እሺ፣ እያንዳንዱ ጥያቄ በኢትዮጵያ 50 ብር 50 ብር ነው። 50 ብር ትሸለማለሽ ካገኘሽ። እኔም ካጣሁት አንቺም እንደዛ። ኦኬ። እስቲ የሚያስቅ ከሆነ አንድ ጥያቄ ልትነሳ። እሺ፣ ጠይቀኛ። እሺ፣ አባትሽ ወይ እናትሽ ወይ አባትሽ እንዳይደብድቡሽ በልጅነትሽ የዋሸሽ ነገር የሚያስቅ ነገር ምን አለ? ኧረ ብዙ ነገር አለ፣ ብዙ ነገር ነው የዋሸው። እስቲ ከገጠመሽ ውስጥ አንዱ። እናንተም ደግሞ እስቲ የገጠማችሁን በልጅነት እስቲ አባታችን ወይ እናታችን ቤተሰቦቻችን እንዳይደብድቡን የዋሸን ነገር ካለ እስቲ እናንተም ኮመንት ላይ አስቀምጡልኝ። እሺ፣ ቀጥይ። የሆነ ጊዜ ላይ ማለት ነው እኛ ክፍለ ሀገር ነበረ፣ ስልክ ገጠር ውስጥ ነው ሀገራችን ማለት ነው። ከዛ ከፍቶች የጠበቅኩ የሆነ ከፍቶች ሄዶ ማየውን ቆሻሻ ውሃ ጠጡ። ከዛ እኔ የተጫወትኩ ማለት ነው። ከዛ አባቴ መጣና ይሄን ውሃ ጠጥቷን እንደ እነዚህ ከፍቶች ነው መስለኝ፣ ኧረ አልጠጡም ምናምን አልኩ። ከዛ አልጠጡም፣ እንደጠጡ እኮ አይተዋል፣ እሱ ነው ሄዶ የመለሰው ማለት ነው። ከዛው እኔ በቃ በጨዋታ እንትን ብዬዋለሁኝ። ከዛ ቢዚ ሆኛለሁ፣ በቃ በጣም ጨዋታ ይወድ ነበር ልጅ ሆኜ ማለት ነው። ከዛ እሱ ሲመጣ ከብቶቹ ማይሆን ውሃ ማለት የሚያሳምማቸው አለ ማለት ማይሆን ናቸው፣ ጠጥቷል። ከዛ ቅጥቅጥ ነው ያደረገኝ አባቴ መጥቶ ማለት ነው። አይ በቃ ነይ ቆንጥጦሻል ቂጥሽን ወይስ እጅሽን? ኧረ በእናትህ አይነገርም። ተውስ። የት ትዝ በለኝ። ሌላ ቦታ ነው የቆነጠጠሽ? እንዴ አንተ ተዋ በቃ። የት ደግሞ ምን እንዳለ ታውቃለህ? ነይ በቃ ታዩ፣ ችግር የለውም ቢጠጡም ችግር የለውም። እና እኔ ሸሽቼ ነበረ ማለት አልቀረብኩትም ምናምን። ከዛ ሸሸሁትና እንደሚመታኝ እንደሚቆጣኝ ስላያት ማለት ነው። ከዛ ነይ በቃ ነይ ወደ ቤት ልሂድ፣ እንኪ በዚህ ዱላ ትጠብቂያለሽ ምናምን ብሎ ዞር ብሎ ዱላውን በኋላ በኩል ሲሰጠኝ እሺ በቃ ምናምን አልኩት። እሺ በቃ ምናምን አልኩትና እጄ ልቀበል ሲል ዱላው ያዝ ሲያደርግ ዞሮ ማለት ነው በሱ ዱላ ከዛ በኋላ ምን ተማርሽ? ኧረ እኔ ከብቶች እንንቅ አይነና እንትን አለ ደግሞ እንዴ ሲጠብቃቸው ከብቶች ወይ ከብቶች መጠበቅ ግን ጭቅላቴን አዞሮኝ ነበር። የምር በጣም ነው ደግሞ የሚጠላው። እሺ፣ ይሄ ከገጠመሽ ውስጥ ነው። ያው ሁላችንም ገጠመኝ አለንና እስቲ እናንተም ደግሞ የገጠማችሁት ልጅ እያለን ያው ያልተደበደበ ሰዎች የለንም። የኔ ይብሳል። እኔ ልጅ እያለሁ ማለት ነው አንዴ ህፃን እያለሁ የምርነቴን ነው የማልረሳው ነገር፣ እኔ ጫትም አልቅምም፣ ሲጃራ በመጣጥ ምናምን የለም። የኛ ቤት ደግሞ ይቃማል እና እኔ ዝም ብዬ ነው ከትምህርት ሲመጣ ማንበብ ብቻ ነው ደስ የሚለኝና
የዛኔ እሸት አለ ያኔ ክረምት ነውና ሁሉም ሊጎድ ታናሾቼ እህቶቼ ወንድሞቼ ይቅማሉ። ፋዘር ለምን አቅምም ብሎ በቆሎን እንደዚህ እየበላ አንስቶ መቶኝ ያውቃል። ያን ነገር መቼም ረሳ ማረሳው ነገር ማለት ነው። ሁሌ በቃ በራሴ ሙዚቃው የሆነ ቸርች ውስጥ እዘምር ነበር ማለት ነው። ከዛ ትዘምራለሽ ተብዬ ወጣሁት። መድረክ ላይ ወጥቼ መዝሙሩን ረሳው ማለት ነው። የምሬን ነው ማለት እነሱ ቆመን እንዘምር ምናምን ብዬ መዝሙሩን ረሳው። የምሬን ነው። ከዛ ማይኩን እንደወድዋለሁ። እሺ አሁን ወደ ጥያቄ ወደ ብር የሚያሸልም ጥያቄ ተመልሻለሁ። ተመልካቾቻችን ይቅርታ፣ ያው አንዳንዴ እንግዲህ ጀስት ለጨዋታ ያክል ነው። ኦኬ አሁን እሺ ከሰውነታችን ውስጥ ጨዋ ክፍል የሚባለው ምንድን ነው? ካገኘሽ 50 ብር፣ ካጣሽ 50 ብር ታስጥኛለሽ። ተመልካቾቻችን እናንተ ሞክሩ። እናንተም ኮሜንት ላይ ጻፉ። ጨዋ ጥርስ 3 ቻንስ አለሽ። 3 ቻንስ አለሽ። ምንድን ነው ጨዋ? ከሰውነታችን ውስጥ ጨዋ ክፍል የሚባል የትኛው ነው? ወንድ ላይም ሴት ላይም ይገኛል? እኔ መመለስ አልችልም። አንቺ ነሽ ካጣሽ እኮ ጥያቄ ነው። ወንድ ላይም ሴት ላይም ሁሉም ላይ በሴትም በወንድም አስቢያ። ደቂቃ እያለቀኝ ነው። እሺ ጨዋ ክፍል ማለት እኛ ሳናንቀሳቅሰው የሚንቀሳቀስ ነገር ነው? ምንም ይሁን ጨዋ በቃ ምንም የሆነ ነገር የሌለበት የማያስጨንቀን የትኛው ነው አካላችን ውስጥ? አካላችን እሺ እጃችን አይደለም። አንድ ቻንስ አለሽ። እያለቀኝ ነው። ፀጉራችን ፀጉር አግኝታለች። ጎበዝ አግኝተሻል። ፀጉራችን ነው። እሺ ገንዘቤ አግኝተሻል። 50 ብር። ኧረ ተበላው። እሺ ሌላ ጥያቄ ልጠይቅሽ። የምጠይቅሽ ነገር በሰርግሽ ቀን የድሮ ፍቅረኛሽ መጥቶ ቢስምሽ ምን ታደርጊያለሽ? እንዴት አስበው ነው እኔ ለመሳው? አሁን እሱ ምን ታደርጊያለሽ ነው? ምን አደርጋለሁ? እኔ እንጃ ብቻ እንዴት ነው ዲፍረንስ ኖሮት? ወይት አሁን ፍቅረኛ ነበረኛ። ከዛ ከሱ ተለያይተሽ ያለሽ በቅርብ ጊዜ ውስጥ ያን ሰው ታስታውሳለሽ። ኦልሬዲ ግን አግቢ ተብለሽ ቤተሰብሽ እንድታገቢያውን በቤተሰብ ይመጣል። አገባሽ። ያን የሰርግሽ ቀን መቶ ቢስምሽስ ይቅርታን የምታደርግለት ወይስ ትቀጥያለሽ? እንዴት ማለት ዘር ተዘጋጅቶ ምናምን እንዴት ማለት ብስመኝም ተደብቆ ነው ብስመኝ ወይስ እዛው ፊት ለፊት? ልጅ ነው ምን ልጁ። አንቺ ደግሞ በውስጥሽ ምናልባት በፊት የውስጥሽ ፍቅር ካለታስ ነው እሱ ፍቅር ሊኖር ይችላል። መቶ ስመኝ የራሱ ምናምን የሆነ ምሰማ ስሜት ሊኖር ይችላል። ግን በቃ አሁን በቃ ትዳሩ ቀራላ። ትዳሩ እንዴት መቅረት ይችላል ማለት ለቤተሰቦች ስትል ወይ ደግሞ በቃ እዛ ያለ ተሰበሰበው ሰው ስትል በቃ ወደ የብሰም ወደም እንትን ብልህም ማለት እንዴት ነው ነንጃ ስሜቱ ትንሽ ይከብዳል። አላገኘሽም እንጂ ብርን አላገኘሽም። እሺ መልስልኝ እስኪ አንተ በቃ እናንተ ብትሆኑ ምን ታደርጋላችሁ? እስቲ ኮመንት ላይ ይሄ የግል ህይወትን ስለሆነ እንደኔ ማለት እንደኔ አሁን ለኔ መልስ ነው እንደኔ ለቤተሰቦቼ ሲል ምስል እዛ ተሞሽሮ የመጣው ሰው ልጅ ነው የሚያገባው እንጂ ያኛውን አላገባም። ያኛውን አላገባም ማለት
የድሮ ፍቅረኛ አላገባም። ለምን ተሞሽሮ መጥቷል ማለት ለቤተሰቦች ስል ፍቅር ቢኖር የራሱ በቃ ለፋሚሊ ሲል ያኛው ነው። እሺ ሌላ ጥያቄ ሾክ ይሄ የግል ጉዳይ ነው። ሁሉም እንደየራሱ ነው ሀሳብ። እሺ ይሄን አላገኘሽም። ዝናብ እየዘነበ ነው። ዝናብ ሲዘንብ አንድ ሰውዬ ነበር። ምንም ጥላ አላዘም፣ ምንም አይነት እንትን አላዘም፣ ግን ጭንቅላቱ አልረጠበም። እንዴት ማለሽ ነው? ዝናብ እየዘነበ ነው። ምንም በጣም ኃይለኛ ዝናብ እየዘነበ ነው። መንፈስ አለበት ግን ጭንቅላቱ አልረጠበም። እንዴት መንፈስ አለበት? ጥላ ግን አላዘም፣ ምንም አላዘም። ጃንጥላ ያርጓል ነው ምንም ባዶ ነው። እንዴት አረጥ ፈጣሪ ከልክሎለት አላገኘሽ። ሀምጪ ሶስት አንድ ሁለት ትድላለች። እሺ እንዴት ነው ማረጥበው? ማለት ዝናብ ከላይ የዘነበው እሺ፣ ሌላ ቦታ ረጥቧል። ሁሉም ረጥቧል። እንዴት ጭንቅላቱ ነው? እንዴት አልረጠበም? ጭንቅላቱ ፀጉሩ ስለሚከለክልለት እኔ እሱን አላልኩም። እንዴት ነው አሁን አልረጠበም? ፀጉሩ ምንም አልረጠበም። እንዴት ፀጉሩ አልረጠበም ወይስ ጭንቅላቱ ነው ያረጠበው? ይሄ ሙሉ አልረጠበም። ዮና ማለት ቤት ትንሽ ይሄ የሚከለክልለት ስር ገብቶ ነው። አላገኘሽም። እሺ እንዴት ነው? እሺ እንዴት ነው ማይረጠው? ማለት ይሄ ግራም ያጋባ ነው የምር። ለማንኛውም የዛሬ ቪዲዮ ይሄን ይመስላል ውዶቼ። በጣም ነው አመሰግነው ስለተከታተላችሁን፣ ከልብ አመሰግናለሁ። ቀጣይ እንደዚህ አይነት ቪዲዮና የሚያስቅ ቪዲዮ ይዤላችሁ እመጣለሁ። ቪዲዮን ሼር በማድረግ ሌሎች ጋር እንዲደርሱ እንድትተባበሩን በአክብሮት እጠይቃለሁ። አንቺ የአሁኑ ግን አላገኘሽም። እሺ እናንተ ብትሆኑም አንድ ሰው ነበረ፣ ፀጉሩ አልረጠበም፣ ግን ዝናብ እየዘነበ ነበረ። እንዴት ነው ለምለው እስቲ እናንተ በራሳችሁን ሀሳብ ስጡበት። የዛሬ ቪዲዮ ይመስላል።